ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ገላትያ ሰዎች የተጻፈውን ምዕራፍ 3 ከቁጥር 6 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ። እንግዲህ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። መጽሐፍ እግዚአብሔር አብርሃምን በእምነት እንዲያጸድቅ አስቀድሞ አይቶ ባንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ወደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸውና በሕግ መጽሐፍም በተጻፉት ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏልና፣ ጻድቅ በእምነት ይኖራል ተብሏልና። ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። ሕግም ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ይላል። ኢየሱስ ክርስቶስ ጌታ ነው። በዚህ ቦታ ያለው የእግዚአብሔር ቃል እንደዚህ ይላል። አስቀድሞ እግዚአብሔር ለአብርሃም ወንጌል ሰብኮታል ይላል። ኢየሱስ በአብርሃም ዘር መጥቶ እኛን ጭምር እንደሚያድን ለሁሉ ለዓለማት ሁሉ በአራት አቅጣጫ ላሉ ለአሕዛብ ሁሉ የክርስቶስ ወንጌል አስቀድሞ እንደሚደርስ እግዚአብሔር አስቀድሞ ወንጌልን ለአብርሃም ሰብኮታል። ያ የሰበከው ወንጌል እግዚአብሔር አብርሃምን ከዑር ከለዳውያን ሲጠራ ለአብርሃም የተናገረው ዘፍጥረት 12ኛው ምዕራፍ ላይ ሲናገር እንደዚህ ብሎታል። በአንተ ዘር አሕዛብ ሁሉ ይባረካል ብሎታል። አብርሃም ደግሞ በእግዚአብሔር አመነ፣ ጽድቅ ሆነለት። ይሄ የሚናገረው በእምነት ስለሚገኘው ጽድቅ ነው። ክርስቶስን ያመነ ሁሉ በእምነት እንደሚጸድቅ እግዚአብሔር አስቀድሞ ለአብርሃም ወንጌል ሰብኮታል ይላል ጳውሎስ። በዚህ ቦታ እግዚአብሔር ለአብርሃም የተናገረው ያ የተስፋ ቃል በእምነት የሆነ ከሕግ የሚበልጥ ከሕግ በታች እርግማን ስር ያሉትን ሊዋጅ የተገለጠውን የናዝሬቱ ኢየሱስን እግዚአብሔር አስቀድሞ ለአብርሃም ነግሮታል። አብርሃም ደግሞ ይህ ተስፋ ኢየሱስ ገና ሳይመጣ በቅድሚያ ይህንን በተገባውን ቃል በማመን እምነቱ ደግሞ ጽድቅ ሆነለት መጽሐፍ ቅዱስ ይላል። ኢየሱስ ክርስቶስ ጌታ ነው። ይህንን ተስፋ በመንፈስ ቅዱስ የሆነውን ተስፋ እንድንቀበል በእምነት እንድንቀበል ይላል። ዛሬ በኢየሱስ ክርስቶስም ማውራችሁ መልእክት አለ። በክርስቶስ ኢየሱስ እግዚአብሔር አብርሃምን የባረከው በረከት ወደ እናንተ አድርሷል። ወደ እኔ ዘር ውስጥ፣ ወደ እኔ ህይወት ውስጥ፣ ወደ እኔ መንገድ ውስጥ ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ በአብርሃም በኩል የመጣ የበረከት ቃል አለ። ያ በረከት ወደ እኔ ደርሷል። ያ በረከት ወደ እናንተ ደርሷል። ከእርግማን የቀደመው የእግዚአብሔር በረከት አለ። እናንተ ሳትፈጠሩ ገና ወደ እግዚአብሔር መንግሥት ሳትመጡ እግዚአብሔር አስቀድሟችሁ ስለ እናንተ የተናገረው በረከት ቃል አለ። ያ በረከት ደግሞ ጻድቅ በእምነት ይኖራል የሚል ነው። ያ በረከት ደግሞ በእምነት መጽደቅ ነው። ያ በረከት ደግሞ ከሕግ እርግማን መዋጀት ነው። እግዚአብሔር ክርስቶስን ለኃጢአታችንና ለበደላችን አሳልፎ በመስጠት እግዚአብሔር የኛን እርግማን ኢየሱስ ክርስቶስ በመስቀል ላይ በመጠረቅ በመስቀል ላይ የኛን ኃጢአት ስለኛ ኃጢአት እሱ ኃጢአት ሆኖ ስለኛ በደል እሱ በደለኛ ሆኖ በመስቀል ላይ ተሰውቶ ደሙን በማፍሰስ እኛን ዋጅቶናል። በክርስቶስ ኢየሱስ ተዋጅተናል። እርግማን ላይ ያገኘን ተዋጅተናል። ሞት ላይ ያገኘን ተዋጅተናል። ከሰይጣን አገዛዝ እግዚአብሔር ዋጅቶናል። ከሕግ እርግማን ኢየሱስ ዋጅቶናል። እኔ ተዋጅቻለሁ እያላችሁ በኢየሱስም በዚህ ኮሜንት ስር እንድትጽፉ ፈልጋለሁ። አንደኛ ከሕግ እርግማን ተዋጅተናል። ሁለተኛ ከሰይጣን አገዛዝ ተዋጅተናል። እግዚአብሔር ስለኛ ኃጢአት የከፈለው መስዋዕት ነው ይሄ የሚያወራው። እግዚአብሔር ስለኛ በደል የከፈለው ልጁ ነው ይሄ የሚያወራው። ወደ እኔ ወንጌል ደርሷል። ወንጌል ማለት የምስራች ነው። ስለንተ የተከፈለልህ ዋጋ አለ። ገና የሚከፈል መስዋዕት የለም። ገና የሚፈስ ደም የለም። ኢየሱስ ክርስቶስ አንድ ጊዜ ደሙን በማፍሰስ ለዘላለም ከሕግ እርግማን ዋጅቶናል። ስለዚህ ይህንን በማመን ብቻ ወደ እግዚአብሔር መግባት ተሰጥቶናል። ይህንን በማመን ብቻ ወደ እግዚአብሔር መንግሥት መግባት ተሰጥቶናል። መጽደቅ ተሰጥቶናል። ጽድቅን ተካፍለናል። ከእግዚአብሔር ጽድቅን ተቀብለናል። ኢየሱስ ክርስቶስ ጌታ ነው። በክርስቶስ ኢየሱስ የእግዚአብሔር በረከት በአብርሃም በኩል የተነገረው በረከት ወደኛ አልፏል። የተኛው መርገም በእኛ ላይ ሊሰለጥን አይችልም። የተኛው ሞት በእኛ ላይ ሊሰለጥን አይችልም። የተኛው ኃይል በእኛ ላይ ሊሰለጥን አይችልም። ምክንያቱም እኛ ተዋጅተናል። እግዚአብሔር ዋጋ ከፍሎ ነው
ዋጋችን በዚህ ምድር ካለው ከምንም አይነት ዋጋ የሚበልጥ ሆነን ውድ ሆነን በኢየሱስ ክርስቶስ ደም ተገዝተን ተዋሽተን ተወደን በእግዚአብሔር ልጆች ሆነናል። ስለዚህ ይህንን መልእክት የምታዳምጡ የታኛው የዘር መርገም፣ የታኛው የጨለማ ኃይል፣ የታኛው የኃጢአት ጉልበት ኢየሱስን አልቻለውም። ኢየሱስ ክርስቶስ ስለእናንተ ሞትን፣ መርገምን፣ ጨለማውን፣ ሐዘንን ገፈው ኢየሱስ በሶስተኛው ቀን ከሙታን በመነሳት የኛን በደል ሁሉ ሽሮታል። ኤፌሶን እንደሚያወራው ጳውሎስ እንደተናገረው ወደ ላይ በወጣ ጊዜ ምርኮን ማረከ እንደሚል ቃል እግዚአብሔር ኢየሱስን ከሙታን ባስነሳ ጊዜ እግዚአብሔር ሰማይን ከፍቶ በክርስቶስ ኢየሱስ ወደኛ በረከት ለቆታል፣ ጸጋውን አፍስሶታል። አንዳንዶች ሐዋርያት እንዲሆኑ፣ አንዳንዶች ነቢያት እንዲሆኑ፣ አንዳንዶች ደግሞ ሰባኪያን እንዲሆኑ፣ ዘማሪያን እንዲሆኑ፣ ሁሉም ደግሞ በእግዚአብሔር ጸጋ ቤተ ክርስቲያን ተጠለቅልቃ በእግዚአብሔር ስጦታ እንድትሞላ እግዚአብሔር በክርስቶስ ኢየሱስ ምርኮችን መልሷል። ሰይጣን በአዳም በኩል ከአዳም የወሰደውን ያንን ክብር እግዚአብሔር በክርስቶስ ኢየሱስ እንደገና መልሶታል። ያንን ምርኮ እግዚአብሔር እንደገና ወደኛ አምጥቷል። በጌታ በኢየሱስ ክርስቶስም ከቤተ ክርስቲያን የተወሰደው ምርኮ ተመልሷል። እኛን ጭምር ሁላችንም የሰው ዘር ሁሉ የተካፈለውን ያንን የሞትን ጽዋ ኢየሱስ በመሞቱ ሽሮ ከሕግ እርግማን ዋጅቶ የራሱ ልጆች አድርጎናል። ስለዚህ እኛ የሰይጣን አይደለንም፣ እኛ የርግማን አይደለንም፣ እኛ የሞት አይደለንም። በክርስቶስ ኢየሱስ የእግዚአብሔር ልጆች ሆነናል። እኔ አሁን የእግዚአብሔር ልጅ ነኝ። ዓለምን የማሸንፍበት ስልጣን እግዚአብሔር ሰጥቶኛል። ሰይጣንን የማሸንፍበት ስልጣን እግዚአብሔር ሰጥቶኛል። አጋንንትን የማሸንፍበት ስልጣን እግዚአብሔር ሰጥቶኛል። እነርሱ ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምኑ እነርሱ ሁሉ ዓለምን እንደሚያሸንፉ እናውቃለን ይላል መጽሐፍ ሲናገር። መጽሐፍ እንደሚናገረው እግዚአብሔር በክርስቶስ ኢየሱስ ዓለምን እንድናሸንፍ ኢየሱስ ሰይጣንን አሸንፎ ዓለምን አሸንፎ አይዟችሁ እኔ ዓለምን አሸንፌያለሁ ብሎ ስልጣን ሰጥቶ ሄዷል። ስለዚህ ኢየሱስ ክርስቶስ በሰጠን ስልጣን ኢየሱስ ክርስቶስ በሰጠን በዚህ ስልጣን በኢየሱስ ክርስቶስም ከሰይጣን የበላይ ሆነናል፣ ከርግማን የበላይ ሆነናል። ከጸጋ በታች እኛ እንጂ ከሕግ በታች አይደለንም ይላል የእግዚአብሔር ቃል። እግዚአብሔር የበላይ አድርጎናል፣ በክርስቶስ ኢየሱስ የበላይ አድርጎናል። ስለዚህ የተዋጀ በክርስቶስ ኢየሱስ የተዋጀ ሰው ከሕግ እርግማን በላይ ነው፣ ከአጋንንት ስር የበላይ ነው፣ ከዓለም ኃይል ከዓለም ስልጣን ከሰይጣን ስልጣን የበላይ ነው።